ውድ ተመልካቾቻችን ዛሬ ስለ ካፕካት ቤዚክ የሆኑ ነገሮችን እና ቤዚክ የሆኑ ነገሮች ነው የሆነ ቤዚክ ዲቴል የሆኑ ነገሮችን ስለ ካፕካት እናያለን። ዛሬ ተከታተሉ። ካፕካት እንደሚታወቀው ቀለል ያለ የኤዲቲንግ ቱል ነው። ስፔሻሊ ለቲክቶክ የሚሆኑ ቪዲዮዎችን ኤዲት ለማድረግ ቀለል ያለ በስልክ የሚሰራ አፕሊኬሽን ነው እና ምርጥ አፕሊኬሽን ነው። እና እንዴት እንደምሰራ ስፔሻሊ ጀማሪ ለሆኑት ቪዲዮ ከዚህ ሰርቶ ለማያውቁት ቲክቶክ ለመስራት ከዛም በተጨማሪ የዩቲዩብ ቪዲዮዎች ምንም እንኳን የሚፈለገው አይነት ባይሆንም የዩቲዩብ ቪዲዮዎችንም ለመስራት ስለሚጠቅም እናያለን ማለት ነው። ቤዚካሊ የፍሮንት ላይ ያሉት ብዙ ፋንክሽን ያላቸው ነገሮች ናቸው። ይሄኛው ቀጥታ ወደ ካሜራ የሚለው ቀጥታ ወደ ካሜራ የሚያመራን ወር ቀጥታ ቪዲዮ የምንቀርጽበት ወደምንቀርጽበት የሚመራን ነገር ነው። ሁለተኛው ቴሌ ፕሮምፕተር የሚባለው ቪዲዮ ስንሰራ አንድ ላይ እናያለን። እዚህ ጋር የሚመጣው ቪዲዮ ስንሰራ ጽሁፍ አስቀምጠን እሱን እያነበብን የምንሰራበትን ያመጣልናል። በሌላ ፎቶ ስክሪንሾት እያደረኩ ስለሆነ አይታያችሁም። እዚህ ጋር ጽሁፍ ኤዲት አድርጋችሁ ማውራት የምትፈልጉትን እዚህ ላይ ጽፋችሁ እሱን እያያችሁ እሱን እያነበባችሁ ሪከርድ የምታደርጉበት ፊቸር የያዘ ነው ፕሮምፕተር የሚባለው። እና ቤዚኮቹ ፎቶ ኤዲተር አለ፣ ሌሎች ሰፋ ያሉ ቱሎችም አሉ። ባክግራውንድ ሪሙቨር አለ፣ ፖስተር አለ እና የተለያዩ እንትኖች አሉ። ለዛሬ ግን ቤዚክ ሆኑትን እንደ ጀማሪ እስቲ በአንድ ቪዲዮ ገብተን እናያለን ማለት ነው። እንደምትመለከቱት ይኸው ያስገባሁትን ቪዲዮ አምጥቶልኛል። ሌላ ቪዲዮ ሁለት አድርጋችሁ መደርደር ትችላላችሁ። በኦርደር ነው የሚያስቀምጠው። የደረደረውን ቪዲዮ በኦርደር ያስቀምጣል። ይሄኛው ለማንኛውም ይሄን ቪዲዮ ስለምፈልገው የሆነ ታይም ላይ አሁን አለቀውም። የሆነ ታይም የገባሁበት እስካም ነው ብዬ ያሰብኩበት ነው። ምናልባት እስካም መሆኑ ሲረጋገጥ ላሽ ስሉ የሚለቁ ስለሆነ ይሄኛውን ኤዲት አደርጋለሁ ማለት ነው። የመጀመሪያው ካት ኤዲት ቪዲዮ ካት የምናደርግበት ነው ኤዲት የሚል ያለው። ሁለተኛው ኦዲዮ ያለው ኦዲዮ የምናስገባበት ፊቸር ነው። ሳውንዶችን የምናስገባበት ነው። ኤክስትራክት የሚል ያለው የተለያየ ፋይላችን ላይ ያለውን ቪዲዮም ሊሆን ይችላል ኦር ሌላ የኦዲዮ ሳውንድ ሊሆን ይችላል። እነሱን ኤክስትራክት አድርገን ከፋይላችን የምናመጣበት ነው። ይሄኛው ሪከርድ የሚለው ኤክስተርናል ቮይስ ኦዲዮ የምናስገባበት ፊቸር ነው ማለት ነው። ሌላው ቴክስት የሚለው ቴክስት ቪዲዮአችን ላይ ቴክስት ኦር ከላይ የሆነ አናውንስ ለማድረግ የምንጽፍበት ፊቸር የሚያመጣልን ነው። አሁን ገብተን ማየት እንችላለን። በቴክስት ማድረግ እንችላለን፣ በስቲከር ይቻላል፣ በኦዲዮም ማስቀመጥ ይችላል። የተለያዩ ቴምፕሌቶችም አሉ፣ ላይሬክስም አሉ። እንደዛ ፊቸሮች የያዘው ነው ቴክስት የሚባለው። የቀላሉ ፊቸር ነው ካሉት ውስጥ እንደ ቤዚክ ካሉት ውስጥ ቴክስት ቀላሉ ነገር ነው። ቤዚካሊ እኔ የሚመክራችሁ ያው ገብታችሁ ራሳችሁ ስትሰሩበት የሚታዩት ነገር ስለሆነ ቤዚካሊ ካት ማድረጉን እና ቴክስት መጻፍን ብዙ ጊዜ ቲክቶክ ሲሰራ ብዙ ሰው የሚጠቀመው እንደዛ ስለሆነ ማያስፈልጉትን ነገር ኤዲት የሚለው ላይ ገብታችሁ ካት ማድረግ እና ቴክስት መጻፉን መጀመሪያ ብትለምዱ ጥሩ ነው እላለሁ። የቀሩትን
ኦቨርሌይ ምናምን የሚባለው ትንሽ ቀጣይ መስራት የሚጠበቅባችሁ ነገር ቢሆን ስለሆነ በቀጣይ ብንነገር ይሻላል ብዬ ነው። እና ይሄኛውን ፔጅ ከሆኑትን ኤዲት እና ካት ማድረግም ችላችሁ እሱን እንደዛ አድርጋችሁ መስራት ሀሳቡ ካላችሁ የቪዲዮ ቅርጻችሁ ካት አድርጋችሁ ከላይ ጽሁፍ ጽፋችሁ መልቀቅ ትችላላችሁ ማለት ነው። ለዛሬ ይበቃል። በቀጣይ ዲቴል የሆኑትን ይዘን እንመጣለን። ቴንኪው። ዩቲዩቡን ሳብስክራይብ ሼር እያደረጋችሁ ጠብቁኝ። አመሰግናለሁ።